ኢማጂን አድርገሽ በቃ የአንድ ገጠር ውስጥ ያለ ባላባት ልጅ ነሽ ምናምን
ጎበዝ ነው። ለምን የዚህ ስልጠና የመጀመሪያው ተዋናይ እናንተ የመጨረሻም ለመሆን ነው። መጨረሻ ማለት አሁን የምርቃት ስራ ላይ ደብል ካስት እያደረግን ነው። ለምሳሌ አንድ ሳምሶን የሚባል ካራክተር ከእሱ ጋር የሚሄድ ከሆነ ለእሱ ሳምሶን ይሰጠዋል። እሱ ከእሱ ጋር ይቀራረባል በቁመት ለሳምሶን ይሰጠዋል። ለእሱ ለሳምሶን ይሰጠዋል። ለሌላም ለሳምሶን ይሰጣቸዋል። ስለዚህ 4-5 ሳምሶኖች በደንብ ተውሎ በደንብ ሰርተው መጨረሻ አንድ ሳምሶን የምርቃቱ ቲያትር ተሰራው ማለት ነው። ለገኒ የምትባል ካራክተር ለእሷ ይሰጣል፣ ለእሷ ይሰጣል። ሁለቱ ተቀራራቢ ናቸው፣ ለእሷ ይሰጣል እያለ 5-6 ካራክተሮች አንዱ ፋይናሊ የሚሰራው ሰው ያለ ደብል ካስቲንግ የሚባለው ማለት ነው። ስለዚህ እንደዛ አሁን እንደጀመራችሁ መጨረሻው እናንተ መድረክ ላይ እንድታዩ እፈልጋለሁ። ከእነሱ በተሻለ እኔ እናንተ እጠብቃለሁ። ቀዳሚ ሰማችሁ ማለት ነው። እሺ ወደ ኮሜንት ትወና ስትሰሩ በምንም አይነት ሁኔታ ጀርባ መስጠት፣ መሀል አናት መስጠት እና ውስጥ እግር ለተመልካች መስጠት ነውር ወይም አይቻልም። ጀርባ አይሰጥም። ጀርባ ማለት እዚህ ጋር ለምሳሌ እንደዚህ አይሰጥም፣ እንደዚህ አይቆምም። ጀርባ አይሰጥም፣ መሀል አናት አይሰጥም፣ ውስጥ እግር አይሰጥም። ስለዚህ ከነዚህ ውጪ በሆኑ እንቅስቃሴዎች ነው ማለት ትወና የሚሰራው። ይህ ማለት ግን ኮምፕሊትሊ እነዚህ ነገሮች አይሰጡም ማለት አይደለም። ዳይሬክተሩ ከፈቀደ ሲቹዌሽኑ አስገዳጅ ከሆነ ግዴታ ያንን ነገር ተግባራዊ እናደርጋለን። ለምሳሌ ከረጅም ዓመት በኋላ ሁለት ፍቅረኞች ቢገናኙ ፍቅረኛው እየሮጠች ስትመጣ እቅፍ ያደርጋትና ያሽከረክራታል። እቅፍ አልባት እንደዚህ መጥቶ እዚህ ጋር ግማሽ ደርሶ ወደዚያ አይመለስም። ፍቅረኛውን እጅ ያሽከረክራል። በዚህ መሀል ጀርባ ይሰጣል ማለት ነው። አስፈላጊ የግድግዳ ሰዓት መሀል ላይ ቢኖርና እንደዚህ አውርቶ ተዋናዩ ዞር ወደ ግድግዳው እንደዚህ ብሎ መናገር ይችላል። ዳይሬክተሩ እንደዛ አለ። ስለዚህ ሲቹዌሽናል። ከዛ ውጭ ባለው ግን ጀርባ አይሰጥም። አሁን እዚህ ጋር ሁለት ጀርባ ምናምን አይቻልም። በዚህ መሰረት ስትዞሩ ለምሳሌ እያወራችሁ እንደዚህ እያወራችሁ እንደዚህ ባትናገሪ ደስ ይለኛል። ምክንያቱም ያሉ ነገሮች ወደዚህ ነው እንጂ እንዲህ ባትይ ጥሩ ነው ምናምን ተብሎ እንደዚህ አይዞርም። ግልጽ ነው። በዚህኛውም ሳይት ስትሄዱ እየተወናችሁ እየሰራችሁ ካልፈለግ የራስ ጉዳይ ነው። እኔ ስትል ነው እንዴት ትናገር ምን ማለት ነው እያላችሁ በትወና ውስጥ ያደርጋችሁ ትዞራላችሁ እንጂ እንደዚህ ተኪዶ እንደዚህ አይዞርም ወይም እንደዚህ አይቆም። ስለዚህ ይሄን ያዙ። የትኛውም ተዋናይ ከዚህ በኋላ ስትተሙ ጀርባ አላችሁ። ጀርባ ከሰጣችሁ አልሰማችሁም የተነገራችሁ። አንድ ሁለተኛ ሳውንድ ብሎኪንግ ወይም የድምፅ ብሎኪንግ። የብሎኪንግ ሁለት አይነት ነው። አንደኛ ቦዲ ብሎኪንግ የሚባል አለ። ተዋናይ እዚህ ጋር ቆሞ ሌላኛው አክተር እዚህ ጋር ቆሞ ያወራዋል፣ ወይም እዚህ ጋር ቆሞ ያወራዋል፣ ወይም ከጀርባው እንደዚህ ቆሞ ያወራዋል እንጂ እንደዚህ አይቆምም። ቅድም እንዳልኳችሁ የዳይሬክቲንግ ካልሆነ ለምሳሌ ወታደር ከሆነ ወታደር ቀጥ ያለ ሰዓት ነው። ስለዚህ አንዱ ከልሎ ይቆማል። ተማሪ የተማሪ ክላስ ውስጥ ለመስራት ስትፈልጉ ወንበር ብሎኪንግ ላይ ለምሳሌ የለቅሶ አንድ የለቅሶ ስራ ቢሆን የምትሰሩት ወይኔ እናቴ ብሎ ሲጨርስ አንደኛ ወይኔ እናቴ አይልም ማለት እኩል ነው የሚለቀሰው። ሳቅም ሲሆን እንደዚህ ሲቹዌሽናል ሲሆን ይሄ በተመሳሳይ የተከፈተ መጠቀም ይችላል። ከዛ ውጭ ግን ሳውንድ ብሎኪንግ መኖር የለበትም። ሌላ የመጨረሻ መረጋችሁ ጎበዝ እናንተ ነው። አንቺ ብዙ ተሰሙኝ ነበር እሳቸው በጉልበታቸው ሌላ ቀን አንቺን በጉልበትሽ ታስገበችዋል ሚያለሽ። እሺ ቅድም አዲስ እንዳላችሁ ስቶሪ ስትሰሩ የሚጀምረው ከእውቂያ ነው የሚጀምረው። ከምን ከእውቂያ ነው የሚጀምረው። ከእውቂያ
መፍጨት መጀመር ትችላለች። መሳሪያ ይዞ ገብቶ ቤተሰቦችሽ ጋር ታዲያ እንዴት ነው ማለት ብትሄጂ
በፊት የጀመረችው ነገር እንዳለ የሚያሳይ ነገር ደግሞ ቀጥላ አሳየች። አንድ ያለ እና ከዛ በኋላ ግን ያው በገንዘብ ጓደኛዋን ለመቀየር ያደረገችው ጥረት እንዳለ ምናምን ነገር እና ልጆች የሰጡት ብሎክ አሁን ተናግረው አሁን እዛው ብሎክ ማድረግ ትክክል ሲቀጥል በመድረክ የመድረክ ባላንስ የሚባል ነገር አለ። አሁን የዚህ ይሰጣቸዋል የቱ ጋር ነው አንድ ሰው ቦታ ላይ ኢንፋሲስ የሚሰጠው የቱ ጋር ነው የሚለው እሱ ያሳያችኋል። ግን ከዛ በፊት አሁን በሰራችሁት የግል ካራክተር የመጀመሪያ የወደቃችሁበት ነገር ምንድን ነው? ድምፅ ትልቁን ቦታ ነው የሚይዘው። ድምፅ ሲባል የሚቆረቆ ድምፅ ማውጣት አለ። በጣም መጮህ ማቃጠል ማለት ማለት በጣም ድምፅ ማለት ማለት ታች ላለው ኦዲየንስ እዛ መጨረሻ አሁን እዚች ክፍል አልሰማንም ማለት 700 እና ከዛ በላይ ሊሆን ሰው የሚገኝበት አዳራሽ ውስጥ ከኋላ ያለው ሰው ጥርት ብሎ ድምፁ ሊሰማው ይገባል። አሁን እዚህ ጋር ሆነን ለመስራት በጣም ተቸግረናል። ስለዚህ አንድ ቲያትረኛ ወይም ደግሞ አንድ ተዋናይ የሚሆን ሰው ድምፀቱ ትልቁ መሳሪያ ተደፋ ወደዛ እና አንዳንድ ነገሮች መድረኩን እንድትቆጣጠሩ ይሄ ሁሉ መድረክ እኮ ምን ማድረግ ትችላላችሁ? እጅ ለእጅ ተያይዛችሁ እዚህ ጋር እዚች ጋር ያቺ ከእሷ ጋር ያወጡት ማለት እዚች ጋር ይዟት መጥቶ ያኛው ፈንጠር ብሎ እዛ ጋር ቢጠብቅ የመድረኩን ባላንስ ይጠብቀዋል። እዛ ጋር ቢጠብቅ ያኛው ኔክስት እጇን ይዞ ወደዚህ ጋር ሆኖ ምን መሰለሽ አንቺ ገንዘብ አታሳች እስኪ እቺ መሰለሽ ብርቱካን መሰለሽ ልጅ እንደ ብታመጣ እኔ ምለቅሽ እኔ ምላል እንስሽ እዚህ ጋር መጥቶ ማለት ነው። ይኸው እዚህ ያለ ነገር እንስሽ ከንሽ ወደ ኋላ ለመተለ እያየ ማለት ቢላ ይችላል አይችልም? ይችላል። እዛ ጋር ያለው ሰው ደግሞ አሁን ሁሉ ጨርስ ይለዋል። ምልክት ሰጥቷል። እዛ ውስጥ ያለችው ሰዓት ይደፋል። ስለዚህ ተመልሰሽ ስትመጪ እየፈለገች ነው። ልክ ስታናግሩ እሱ ደግሞ በቃ የሚወዳት ሴት ሲያይ ወንድ ልጅ አፉ ምናምን ይተሳሰራል አይነት ነው የገባኝ። ስለዚህ እንደዛ አይነት ነገር ነው ስቶሪ ማለት ነው። የእውነት እንዳለ እንትን ነው የሆነ ደስ የሚል ነገር አይችልባለሁ እና ጥሩ ነው። እሺ ግን እሱ በምን ሲደገፍበት ስለ እየሳቅ መሆን የለበትም ለምን መሆን የለበትም በደንብ እሺ እሺ አዲስ ያላችሁ እንዲያዙ ማለት ነው። መቅደስ ጎበዝ ጎበዝ መቅደስ ምንድን ያደረገችው እዚህ ጋር እነሱ ያደረጋቸው ሲጀምሩ እሷ በማይም አደረገችው። ምክንያቱም ሳውንድ ብሎክ ስለዚህ ማለት ጎበዝ አክተር አንድ የሚጠቀሙ ነገር እዚህ ጋር ማለት ነው። ህሊና እዚህ ጋር ያለው ከእነሱ ጋር የማይናገር ከሆነ ምን ያንዛዝባል ምናምን የወሰደችው ቆራጥ የሆነ እንትን በጣም የሚያምር በቃ ለስቶሪ ፍሎ የሆነው ግግም ብላ ነገር እና በጣም አሪፍ ነው። የእሱ የሁሉ ወኔው ጠፍቶ ሲቀለሰለስ በጣም አሪፍ ትሆነ። ይሄኛው ተሆነ እንትን ኤፍሬምን ዘፈን ታውቁታላችሁ? የሚያሽቃብጠው እንትን እያለ የሚያሽቃብጠው ኤፍሬም ምን ሲያብና የላት እያለ ያሽቃብጣል። ለፍቅር አምላክ ብለሽ ነኝ ሲል ያኛው ናይ እያለ ያሽቃብጣል። ይሄ ዘፈን አዘባችሁ? ስለዚህ ያኛው እንደዛ ማሽቃባጭ ነው። እነሱ የሚታይ ሮል መሆን አለበት። እንዲህ አይነት የአሽቃባጭ ካራክተሮች በጣም ስማርት የሆኑ ካራክተሮች ናቸው። ቅድም አዲስ ያላችሁ ነገር በደንብ